የሰው ልጅ አንድ ከሆነ ሁሉን ነገር ማድረግ ይችላል። ሁላችሁንም እጅግ አድርጌ አመሰግናለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንኳን አደረሳችሁ። ያው እንግዲህ ዛሬ አረፋ እንደመሆኑም እኛ ባለንና ቤት ባፈራው ነገር እንደዚህ እያከበርን ነው ከጓደኞቻችን ጋር። ዛሬ ብዙ ጓደኞች ያሉም ሁሉም የስራ ባልደረቦች ወደ ስራ ላይ ናቸው። ባለው እያከበርን ነው እላችኋለሁ። እዚህ ቢሮ ደስ የሚለው ሁላችንም የክርስቲያን በዓል ቢመጣ ሁላችንም ተሳስበን ነው፣ የሙስሊምም ቢመጣ ተሳስበን ነው የምናከብረውና በጣም ደስ ይላል እላችኋለሁ። እና እንግዲህ በዓል ይሄን ይመስላል። ያው አሁን ምሳ እየበሉ ነው። እንግዲህ እየበላችሁ አያችሁ፣ ሆዳሞች ናቸው። ተነስተው እንኳን ሰው አጎርሱም እሺ እንብላ። እና በዓል እናንተ ጋር እንዴት ነው? ያው እንግዲህ አረፋ ሲሆን በኢትዮጵያ በደንብ ይከበራል። ምክንያቱም ታርዶ ምናምን ክትፎ ነሽ፣ ቅቅሉ ነሽ፣ ጥብሱ ነሽ በየአይነት ነው የሚበላው። እኛ ደግሞ ያለነው ሰው ሀገር እስከሆነ ድረስ ባለው ነገር ቤት ባፈራው ነገር በዓልን እያከበርነው ነው እላችኋለሁ። እና በዓል ይሄንን ይመስላል። እናንተ ጋር እንዴት ነው በዓል? ሁሉ ሰላም አለው? በሌላ ቪዲዮ እስክንገናኝ መልካም በዓል ይሁንላችሁ። መልካም ጊዜ። አሜን። ቻናሌ ቤተሰቦች ተከታታይ ሁላችሁንም እጅግ አድርጌ አመሰግናለሁ። ሁሉም አንድ ነው። የሰው ልጅ አንድ ከሆነ ሁሉን ነገር ማድረግ ይችላል።